የኢትዮ ቴሌኮም እና የሳፋሪኮም ካርድን በመጠቀም እንዴት ኢንተርኔት በነፃ መጠቀም ይቻላል ዛሬ በዚህ ቪዲዮ ሙሉ ስቴፑን አሳያችኋለሁ። ለአካውንታችን አዲስ ከሆናችሁ ፎሎ በማድረግ እንጀምር። በመጀመሪያ ስልኬ ላይ ምንም አይነት ካርድ እንደሌለ እናረጋግጣለን። በመቀጠል ዳታዬን ኦን አድርጌ ልክ እንደዚህ እንደማይሰራ ቼክ እናደርጋለን። ልክ እንደምታዩት ፌስቡክም ዩቲዩብም የትኛውም ድረገጽ ብከፍተው አይሰራልኝም፣ ምክንያቱም ስልኬ ላይ ዳታ የለውም። በመቀጠል ዳታዬን አጥፍቼ አፕሊኬሽኑን በመክፈት ምን ማድረግ እንዳለብን ላሳያችሁ። አፑ ይህንን ይመስላል። አፕሊኬሽኑን ከፍታችሁ የማሳያችሁን ከነካችሁ በኋላ ወደ ላይ ስክሮል በማድረግ ስልካችሁ ሳፋሪኮም ከሆነ የላይኛውን መጠቀም ትችላላችሁ፣ የታችኛውን ግን በሁለቱም ሲም ካርድ መጠቀም ያስችላችኋል። ስለዚህ ይህን ከመረጥን በኋላ በመቀጠል ማድረግ ያለብንን ላሳያችሁ። ይህን ካደረጋችሁ በኋላ በመቀጠል ዳታችሁን ከፍታችሁ ስታርት የምትለዋን ምልክት ትጫናላችሁ። ይህን ስታደርጉ አፕሊኬሽኑ ኮኔክት ያደርጋል ማለት ነው። ልክ እንደዚህ ከላይ የቁልፍ ምልክት ያመጣላችሁ። አሁን ቅድም አልሰራልኝ ያለውን ፌስቡክ ከፍቼ ላሳያችሁ። ልክ እንደዚህ መስራት ይጀምራል። ዩቲዩብንም ከፍቼ ላሳያችሁ። ያለምንም መቆራረጥ ልክ እንደምታዩት ልክ እንደዚህ ይሰራልኛል ማለት ነው። ይህን አፕሊኬሽን እንዴት እንደምታወርዱት ደግሞ አሁን ላሳያችሁ። በመጀመሪያ ወደ ስልካችሁ ፕሌይ ስቶር ከገባችሁ በኋላ የሰርች በተኑን ተጭናችሁ ሚሪንዳ ፕሮ ብላችሁ ሰርች አድርጉና መጀመሪያ የምታገኙትን የማሳያችሁን አፕሊኬሽን ኢንስቶል አድርጋችሁ ክፈቱ። የማሳያችሁን የሰርች በተን ተጭናችሁ ፍሪ ኢንተርኔት ብላችሁ ሰርች አድርጉ። በዚህ ሰዓት በጣም ብዙ ፍሪ ኢንተርኔት የሚያስጠቅሙ አፕሊኬሽኖችን ታገኛላችሁ። አንዱን ነክታችሁ ስክሮል በማድረግ ኢንስቶል የሚል አማራጭ ስታገኙ ኢንስቶል እያደረጋችሁ መጠቀም ትችላላችሁ። እነዚህ አፕሊኬሽኖች ተመሳሳይ ይዘት ያላቸው ስለሆኑ እያንዳንዱን እየከፈታችሁ ኢንስቶል እያደረጋችሁ መጠቀም ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ቦክስ ላይ አሳውቁኝ። ይመቻችሁ።